እዚህ ጋር ጊዜ ሴቭ ለማድረግ ፊልድ ማርሻሉም ይሄንን ተቀላቅለውታል እና እንግዲህ የፊልድ ማርሻሉ የአገሪቱ ኢታማዦር ሹም ናቸው። ፖለቲካ ውስጥም የሚገቡበት ምክንያት አይኖርም። ከጊዜ ወደ ጊዜ ግን ስማቸው ይነሳልና አንድ አጭር ክሊፕ ደግሞ ከሳቸው ላጫውትና ይሄንን እናበቃለን። ብዙ ሰው ምን ይላል? መከላከያ ለምን ወደ ቦርደር አይሄድም? በውስጥ ግጭት ምን ያደርጋል ብሎ ጥያቄ ይጠይቃል። በህገ መንግስት የተቀመጠውን የሰራዊት ማቋቋሚያ አዋጅ አንብብ በሉት። እሱ የጠበቃትን አገር ለቀህ ሂድ አይባልም። አንተ አሜሪካ ቁጭ ብለህ ለዚህ ግዙፍ ተቋም በዛ አይነት ተልእኮ መሰላችሁ አንተ ንቅል ነህ ብሉት። ንቅል ነህ ይቅር ለመከላከያ ሰራዊት ለሆነ ቀበሌ መመሪያ። እሺ ይሄኛውን ፓርቲን የፈለኩት አንተ ንቅል ነው የሚለው ይሄ ብቻ ከዛ አሜሪካ ቁጭ ብለህ አክቲቪስት ሆነ መመሪያ ልትሰጥ አትችልም ንቅልና የሚለውን ፓርቲን የፈለኩት። የቪዲዮውን ከሌላ ገጽ ዳውንሎድ ስላደረኩኝ እንትን የተደረገበትን ግራፊክሱን ኢንዶርስ እንዳላደረኩ ከወዲሁ ለመግለጽ ፈልጋለሁ። ወደ መልእክቱ ላይ እንድናተኩር ፈልጋለሁ። እንዴት አየኸው? ምንስ ሜሴጂንጉ ለምንድን ነው? ለማንስ ነው? ይሄ ለማን እንደሆነ መገመት ይችላል፣ ግን አይ ቲንክ እሱን ለማርሻሉን ተው፣ ግን ሲሪየስሊ እንውሰደው ያለውን ነገር። ምክንያቱም እኛም ስንነጋገረው የነበረው ጉዳይ ነው። የሀገሪቷ መከላከያ ኃይል ኦቨርስትሬችድ ሆኗል። የሀገር መከላከያ መቋቋሚያ አዋጁን የእኛን ሀገርም የሌሎች ሀገርም በደንብ አንብበነዋል፣ በደንብ እንረዳዋለን። የምናቀርበው ምክር ሀሳብ ትእዛዝ አይደለም። ትእዛዝ ኮከብ የደረደረ ጀነራል ኮሎኔል ብቻ የሚሰጠው ነው። ምክር ሀሳብ ግን ማቅረብ የማንኛውም ምሁር የማንኛውም ፖለቲከኛ ኃላፊነት ነው፣ ግዴታው ነው። የአንድ ሀገር መከላከያ ዋና ስራው የሀገርን ዳር ድንበር የሀገርን ብሔራዊ ጥቅም ማስጠበቅ ነው። ከዛ ውጪ ከሎካል ሴኩሪቲ ከፖሊስ ከሚሊሻ አቅም በላይ የሆነ የጸጥታ ችግር በሀገር ውስጥ ሲፈጸም በአጭር ጊዜ በቁጥጥር ስር ለማዋል ሎካሊ ዲፕሎይ ይደረጋል። ይህን ስንል ሀገር ውስጥ ካምፓኒ ኑሮ አይደለም እያልን ያለው እኛ በስምሪት ደረጃ በኦፕሬሽን ደረጃ ለረጅም ጊዜ በሰፊ ሀገሪቷ ቆዳ ላይ የመከላከያ ኃይል መሰማራት መከላከያን ይጎዳዋል። አንደኛ የመከላከያ ስልጠናና ሚሽኑ ብቻ ስልጠናና ኔቸሩ ለዛ የሚያመች አይደለም። ለዛ እኮ ነው እንዴ ፖሊስንም ሚሊሻንም የተለያየ ኃይልን እኮ ከመከላከያ ለይተን በተለያየ ዩኒፎርም በተለያየ አደረጃጀት የሚደረገው እኮ የተለያየ ስራ ስላላቸው ነው። እንደዛማ ባይሆን ኖሮ ሁሉንም የመከላከያ ዩኒፎርም በአንድ መከላከያ ስራ አስቀምጠን ሁሉም የጸጥታ ስራ እስከ ቀበሌ ደረጃ መከላከያ እንዲሰራው ማድረግ ትችላለህ፣ በህግ ትችላለህ። ያ ስለማይሆን ስፔሻላይዝድ ኃይል ናቸው። ፖሊስ የሚሰራው የራሱ ስፔሻሊቲ ያለው የፖሊስ ስልጠና እና የመከላከያ ስልጠና ይለያያል። ሶ እያልን ያለ ነው። በነገራችን እኛ ብቻ አይደለም፣ ጀነራሎቹ ከዚህ በፊት ሲናገሩ ሰምተሃል አይደል? አይ ቲንክ ማርሻሉም ራሱ ደጋግሞ ተናግሮታል። መከላከያ ፖሊስ አይደለም፣ ሚሊሻ አይደለም፣ በየቀበሌው መዞር የለበትም እያሉ ያሉት እኮ እነሱ ናቸው። እነዚያ ራይት እነሱ ሲናገሩ ትክክል፣ እኛ ስናገረው ስህተት የሚሆንበት ምንም ምክንያት የለም። በነገራችን ላይ መከላከያ ኃይል ለሀገራችን በጣም አስፈላጊ ስለሆነ ሁሌም በጥንቃቄ ነው የምናገረው። የሀገራችን የመከላከያ ኃይል አመራሮችም ሲናገሩ እየተጠነቀቁ መሄድ አለባቸው። ሀገራችን ብቻ ሳይሆን መከላከያ ኃይሉም ፍራጃይል ሆኗል። በሀገሪቷ ላይ በብዙ ቦታ የመከላከያን ስራ ቅድም እንዳልኩ በአንድ ወረዳ በአንድ ዞን በአንድ ክልል ከአቅም በላይ የሆነ ኃይል ሲመጣ ችግር ሲፈጠር መከላከያ ሄዶ መቆጣጠር ያለ ነገር ነው። ያንን ትሬት ኒውትራላይዝ ካደረገ በኋላ ግን አስረክቦ መውጣት አለበት። መከላከያ አስረክቦ መውጣት ያቃተው ምንድነው? የፖለቲካ አመራር የለም። ከታች ያለው ተቋም ፈርሷል።
ይሄን የሚገነባው ደግሞ መከላከያ አይደለም የፖለቲካ ኃይሉን መገንባት ያለበት ሶ አሁንም ቢሆን መከላከያ ከአቅም በላይ ባልሆኑ ቦታዎች ላይ እየተሰማራ የቀን ተቀን ስራዎችን መስራቱ መከላከያውን እያዳከመው ነው ያ ብቻ አይደለም የመከላከያ አመራሮችን በተለያየ ሁኔታ የስነ ምግባር ችግር ውስጥም እየከተታቸው ነው ወታደሮቹንም ጀነራሎቹን ይህ ስርዓቱን መከላከያ ኃይሉን እያዳከመ ነው ይቺ ሀገር በጋራ ያላት ዋና ተቋም በአሁኑ ጊዜ የቀረው መከላከያ ኃይል ነው ይሄም መከላከያ ኃይል እየተሸራረፈ እየተከፋፈለ ሎክ ለምን እንደባበቃለን ኢትዮጵያ ውስጥ እየተደረገ ያሉ ጦርነቶች ኤትኒክሊ ቻርጅድ ናቸው የብሔር ጸባይ ያላቸው ብሔረተኝነት ያላቸው ናቸው ይሄ መከላከያ ደግሞ ህብረ ብሔራዊ ነው እዚህ በተሳተፈ ቁጥር የውስጥ አንድነቱ እየላላ ይሄዳል ስለዚህ ይሄ ዝም በሉ የሚለው ነገር አይሰራም ለምንድን ነው አማጽያኑን ማሸነፍ ያቃቱበት ላይ ቦታ ላይ ማሸነፍ ያልቻሉት ችግሩ የጸጥታ ችግር ሳይሆን ፕራይመሪሊ የፖለቲካ ችግር ስለሆነ ነው ይሄንን እኮ በደም የመከላከያ አመራር እኮ በደም ቢረዳዋል ኦኬ እኛም ማዳመጥ አይፈልግ እኛ ጠላት ነን እንበል ማርሻሉ የራሱን ጀነራሎች ማዳመጥ መቻል አለበት የራሱን ጀነራል አንድ መቶ አለቃ ምንም ማይቀንተ ከሚለው ይልቅ የራሱን ጀነራሎች የሚሉትን ማዳመጥ አለበት በእያንዳንዱ የመከላከያ ስብሰባ ላይ ይሄ ሐሳብ እየተነሳ ነው ያለው ሶ እኛም ማዳመጥ ካልፈለገ he need to listen to his own staff በጣም ጥሩ የዚህኛውን ጉዳይ እዚሁ እናቆየውና እስቲ ሰሞኑን ደግሞ ከአዳዲስ ክስተቶች ያው እያንዳንዱ ነገሮች የተያያዙ ናቸው ቅድምም እንዳልኩት ስለ አብይ አዳዲስ እውነቶች ከግራም ከቀኝም እየወጡ ነው ያሉትና አንድ ላይ ነው መጠይቅ ሰብሰብ አድርጌ አንደኛው አቶ ታዬ ደንዳ ያንን ቃለ ምልልስ ካደረገ በኋላ አሁን እስር ቤት ነው ያለው ከዛ በኋላ እናቶ ገዱም በሌላ መልኩ ሰሞኑን አንዳንድ አዳዲስ ጉዳዮች ስለ አብይ ነው ዞሮ የሚያወሩ ስለ አብይ ነው ስለ አብይ አመራር ስለ ሚኒስትሩ የሚወጣው ስለ አብይ ስለነገራቸው ለህዝብ ስላለው እይታ ስለ ሀገር አስተዳደር ስለ ፍልስፍናው ስለ አወሳሰን ስለ ውሳኔ አሰጣጥና ወዘተረፈ ነው እየሰጡ ያሉትና በዋናነት አብይ ላይ ያነጣጠረ ነው እነኚህን እውነቶች አንተ እንዴት ነው የምታያቸው የሚለውን ነው አንድ ላይ ሲገጣጠም እንዴት ነው የምታያቸው አንደኛ ሚስጥሩ አይደሉም በረራችን ላይ በግለሰብ ደረጃ በጣም አንዳንዶች ናቸው አብዛኞቹ ታዬ ያላቸው ነገሮች አንዴ የተባሉ አይደሉም ለአንድ ሰው ለአንድ ወገን ለአንድ ቦታ ብቻ የተባሉ አይደሉም ገዱም የተናገራቸው አንድ ቦታ ብቻ የተባሉ አይደሉም አብይ እንዴት አስዩም ያደርጋል መሰለህ በግለሰባዊ ደረጃ ያደርግ ነበር አሁን በእኔና በሌሎች ሰዎች መካከል በራሱ ሚኒስትሮች መካከል እንዲህ አይነት ነገር ያደርጋል ሰዎች የሚነጋገሩ አይመስለውም ኦፍኮርስ በእኛ ፖለቲካ ባህልም ብዙ የመነጋገር ባህል የለም እና ለምሳሌ እኔን አግኝቶኝ እኔ እናንተ የምንቀራረብ ከሆነ እኔን አግኝቶኝ ስለ አንተ የሆነ ነገር ይልና አንተ ስትመጣ ደግሞ ሌላ ነገር ይላል እና እነዚህ ስለ ብሔር ስለ ሃይማኖት ስለ ቡድኖች የሚናገራቸው ነገሮች ብዙ ሰዎችን ሰብስቦ የሚናገራቸው ነገሮች ናቸው እነዚህ እኮ አሁን ሾክ የሆነው ታዬ ስለተናገረው ነገር ብዙ ሾክ የሆነው ሰፊው ህዝብ ነው እንጂ ኦርደሪ ሰው ነው እንጂ በተለይ በብልጽግናዎች ውስጥ these are open secrets ትላንት አንዳንዶችን የራሱን ማቃቸው ነካክቼ ነበር ለምንድን ነው ምን ለማትረፍ ነው ታዲያ በሰፊው ህዝብ መካከል ላይ የሚናገረው የምስጥሩ ለአንድ እንዳልከው አንድ ነገር ነው ግን ሰብስበ ብዙ ሰዎችን ሰብስበ ካድሬዎችን ሰብስበ የሚናገርበት ምን ለማትረፍ ነው ለምሳሌ ሎጂክ እኮ ብዬ ነው አይደለ it is logical totally ምን ለማትረፍ there is logic in madness no there is method even in madness አይደለ የሚባለው you see በአገራችን ውስጥ በህዝባችን መካከል ፍራክቸሮች አሉ አይደል እንዴ ክፍፍሎች አሉ እነኚህ ክፍፍሎች ነው ሽብልቅ እየከተተ የሚያሰፋው እሱ ምሳሌ ኦሮሞዎችን ከሰበሰበ ስለ ኦሮሞ ጥሩ ነው ይናገራል ይሄን ላደርግላችሁ ነው ይላል ስለ አማሮች ደግሞ ክፉ ይናገራል አማሮቹን ሲሰበስብ ደግሞ ይሄን ነገር ለእናንተ ነው ማረገው ትላንት ፈውለው ምሳሌ ስለ አሁን ለምሳሌ ዶክተር ዳኛቸው የተናገረውን አይተሃል ሸገር ከተማን
ያቋቋምነው የኦሮሞን ፖለቲካ ከአዲስ አበባ ፈንቅለን ለማውጣት ነው። ኦሮሞዎቹን ሰብስቦ ግን የነገራቸው አዲስ አበባ የአማራ ዶሚናንስ ስላለባት እንዳትሰፋ እንደ ዶነት አስተወርድ ይዙ እንደ ዶነት ልንከባት ነው እና ኢሬሌቨንት ልናረጋት ነው በሂደት ነው ያለው። ኢሬሌቨንት ልናረጋት ነው። ይሄ ነው ሲክሬት እኮ ህዝብ እኮ ሰብስቦ የሚናገሩት ነገር ነው። ዳት ወርክ የስ ኢት ወርክስ እኮ ለምን ህዝቡ ከማዶ ወዲ ማዶ ቁጭ ብሎ ይተማማል ይናደዳል እንጂ የዲሞክራሲ ምህዳሩም ስለሌለ የፖለቲካል ዲስኮርስ የዲቤት ሆሪዞንታል ዲቤት የለም። አየህ በኢህአዴግ ጊዜም ቢሆን አንድ ያደረጉት ምንድነው ፌደራሊዝም ፈጠሩ። ግን እያንዳንዱ ፌደራል ዩኒት እያንዳንዱ ብሔር ከማከሉ ጋር ነው እንጂ ግንኙነት ያለው የጎንዮሽ ሆሪዞንታል ኢንተራክሽን ኮኦፐሬሽን ኮምፒቲሽን የለም። ካለም ደግሞ ሴንትራሊ ማኔጅድ ነው የሚሆነው። አንድ ነገር ከዚህ በፊት እኮ ነገር ያለው ለምሳሌ የኦሮሞና አማራ ሊቀን ድርድር ንግግር ነበረ 2000 ሌንጮ እና የአማራ መማክርት ማህበር ምናምን ሲያካሂዱ የነበረው ትዝ ይላል። ያንን ያስቆመው አብይ ነው። ከዛ በኋላ ከእስር ቤት ከወጣ በኋላ እንደገና ጀመር ነው የነሱ ሰዎች አሉ። አክቹአሊ በሚኒስትሪ ኦፍ ፒስ ስር አቶ ብናልፍ አሁን ዲሲ ያለው ያውቀዋል። ሌሎች ድርጅቶችም አሉ። መጀመሪያ አይፊ ተባለ። ቀጥታ ለሱ ተነግሮት ነው ፍቃድ ከሱ ተወስዶ እንዲማይተመጣ አይቻልም ብሎ ስላሰበ ይሄ እንግዲህ ፋኖ ትጥቅ ሳያነሳ ነው ባይዘው ገና ሪቶሪኩን ትያለ ሲመጣ እነ ክርስቲያን እነ ምናምን ተሳትፏል ወይ ሊታሰቡ ፕላኔት ያዘ ነበሩ። አንድ እና ሁለት ስብሰባ ተካሂዶ ስብሰባው ኮንስትራክቲቭ መሆኑ ሲታይ የሶስተኛው ስብሰባ ላይ መሰለኝ የብልጽግና ሰዎች በሙሉ እንዲቀሩ ተደረገ። በዛው ገደሉት ማለት ነው። he doesn't want ግለሰቦችም እንዲነጋገሩ ቡድኖችም እንዲነጋገሩ አይፈልግም። ክሬት ዳት ሪፍት ሰሞኑን ወልቃይት እና ዌስተርን ትግራይ ላይ እየተጫወተ ያለውን ጌም ብታየው that's what he does ይሰራል፣ ግን ሸልፍ ላይፉ አጭር ነው እንዲህ አይነት ነገር። ምክንያቱም ፈረንጆች እንደሚሉት አንዳንድ ሰዎችን አንድ ባንድ ለረጅም ጊዜ ልትሸውዳቸው ትችላለህ። ሁሉን ሰው ደግሞ ሁሌ ልትሸውዳው ትችላለህ እንዳትችልም። አሁን በጣም ፍርስትሬት ያደርጋቸው ስለታየ ንግግር በጣም ፍርስትሬት ያደርጋቸው ለምን እንደሆነ ታውቃለህ? ቢኮዝ ይቺን ካርድ አበላሸበት። ብዙ ሰው ለምን መሰለ የማይናገረው? ይሄ እኮ ታየ የተናገረው ነገር ሚስጥር አይደለም። በነገራችን ላይ ሰዎች ታየ ሚስጥር አወጣ ይላሉ። እስኖት ሚስጥር እኮ ለታየ እሺ፣ ይሄኛውን ነው እንዳውም እንዳልከው። ስለዚህ ሚስጥር ካልሆነ ይሄኛው ጀዋር ይሄ ታየ የተናገረው ማለት ሀቅ ነው ሙሉ በሙሉ ታምንበታለህ? ለምሳሌ ይሄ እነገሌን ላጠፋ ነው አለ። wait I will show በአካባቢው ፖለቲካ ነው ሲም ጠርቶ ምናልባትም የሚሆነው ፊልም ማይታወቅ አማራ ላጠፋ ነው ምስጢሩ ነው እንዳይቀር። ለምን አፉን አውጥቶ እንደዚህ አማራ ላጠፋ ነው ብሎ እንደዚህ ነገረ? አዎ እያፈረስኩ ነው እንዴ? እኔ እኮ እየጠየቅኩ ያለሁት ኦሮሞ ህዝብ ነፃነት እንዲያገኝ ፍትህ እንዲያገኝ ከችግር እንዲወጣ እንጂ አማራ እንዲጠፋ እኔ ለዛ አልፈልግም ማለት እንደዚህ አይነት ነገር አይደለም አልኩ። ጥያቄ ደነገጠ። ይሄኛውን ነው እንግዲህ አንዱ ምስጢር አይደለም ምስጢር ወጣ የሚባለው ትልቁ ቦምብሼል ይሄ ነው የሚያስደነግጠውና አንተ ሙሉ በሙሉ እንደወረደ ተቀበለዋለህ። አማራን ላጠፋ ነው ህዝብን እንደዚህ ኮሌክቲቭሊ ያጠፋው ነው ብሎ የተናገረውን ማለት ስለምቀርበው ከአብይ ጋር ኢንተራክሽን ስለነበረ በግልህ ሰውየው እንዲህ ይናገራል ብለህ ታስባለህ ወይ? ባህሪውን ስለምታውቀው ሞገስ ይሄ እኮ ምስጢር አይደለም። ይሄን ያልሰማ የኦሮሞ ሊግ እኮ የለም እንዴ? ሰው ተፋፍሮ ተፈራርቶ ዝም አለ እንጂ he says this to everybody
ምን ነበር ለአማራ ሊቃን ሲል የነበረው 2019 አካባቢ ታላቋን ኢትዮጵያ ለመልሳት ነው። እነኚህ ብሔረተኞች እነኚህ ዘረኞች ላጠፋቸው ነው። ተመልሶ ግን እኛ ጋር በብላት እየሸወርኳቸው ነው። ታገሱኝ። ሎክ ታየ ያለውን ነገር የብልጽግና በተለይ ኦሮሞ የሆነ የብልጽግና አመራር ኦሮሞ የቢዝነስ ኤሊት ያልሰማ የለም። አንዳንዱ ሎክ 100 200 300 ሰው ባለበት ስለሚናገር ሚስጥርም አይመስልህም እና ወጥተህም አትናገርም። ምክንያቱም በአንተ ሰርክል ነው የምትናገረው። አንዳንዱ ወጥቶ የመናገር እንትሩም የለም። ሌላው ይፈራል፣ ሌላው ያፍራል። አሁን እኮ ብሶ ሲመጣ ገፍቶ ሲመጣ ነው እንጂ ብዙዎቻችን መናገር የጀመርነው ለሀገር ለህዝባችን ለኦሮሞ ህዝብ ያለው አደጋ ይታየ ሲመጣ ነው እንጂ እኮ መናገር የጀመርነው አሁን እኮ አይደለም። ይሄን ማለት የጀመረው ሞገስ የወሰን ዝን 2018 እኔ ከስር ከወጣ በኋላ አላገኘሁትም፣ ግን ሙቹዋል ፍሬንድስ ሲያገኙት ነበር። ለምሳሌ አሁን ሰሞኑን የሚነዳውን ይሄ የሰሜንና የደቡብ ነገር ለፈረንጆች ሁሉ እኮ ይነግራል። በቃ ሰሜንን መደጎም አቅቶናል ይባሉ የዌስተርን ትግራይ የወልቃይት ጉዳይ እንዳይፈታቁ ወጥሮ ሌሎቹም ኦፍ ኮርስ እሱ በቀደደላቸው ቦይ ሄዱ። የሚፈልግበት እኮ ወጥራለሁ። እስቲ ለምሳሌ በአንተ ኢንተራክሽን እንውሰድና ከእስር ቤት በፊት እንዳልከው መጽሐፉን ያው አንብቤ ባለፈውም ስላቀረብን የተወሰኑ ያወጣቸው ነገሮች አሉ። ከአንተ መከበብ ጋር ተያይዞም እነኛ አማሮች መጥተው አንተ በአይሲሲ እንድትፈለግ ይፈልጋሉ፣ እንድትታሰር ይፈልጋሉ። ለምሳሌ እንደ አንድ ሚስጥርም ሊወሰድ ይችላል። እሱ ራሱ መጽሐፍ ውስጥ አለ። ከዛ ውጪ ግን ከሱ ጋር በነበረ ግንኙነት ከእስር በፊት በነበረ ግንኙነት ይሄንን ሊል ይችላል ብለህ ምናልባት የምትጨምርልን ወይ ሚስጥርም ባይሆን የምትነግረን ነገር ይኖራል ወይ ነው የሚያጠናክር? አብዛኛው ደባሪ ነው፣ ለሚዲያ አይሆንም። አንድ ትላንት የጻፍኩትን ብቻ ልንገር። ያን ባደረጉ በማግስቱ አንድ የሚቀርበን ሰው ለሁለተኛው የሚቀርበን ሰው ደወለለ። አጠገቤ መጥቶ ደወለለ። ራሻ ነበር። እኔ አላውቅም። ያው በህገ መንግስቱ መሰረት እኔ በሌለውበት ስልጣን የሚይዘው ምክትል ጠቅላይ ሚኒስትሩን ያዘዘው ይሄ ኦሮሞን ለማባላት በጥላት የተሸረበ ሴራ ነው ያለው። የዚህ ትርጉም ከባድ ነው እንዴ? it was very clear። ይሄ ብቻ እኮ አይደለም numerous cases። ይሄ እንትን ዝም ብሎ እንትን ማድረግ ስለማልፈልግ እኔ ብቻ አይደለም actually ብዙ ሰው መናገር የማይፈልገው ለዚህ ነው እንጂ ግልጽ እኮ ነው። በብዙ ደግሞ እኮ ሴንሰርድ በሆነ ሜጀርድ በሆነ መልኩ አይደለም የሚያደርገው። ምን ያስፊም ያደርጋል መሰለ? አንተ ሲያናግር ብሔርህን፣ ሃይማኖትህን፣ ፍላጎትህን ትንሽ ገረፍ ገረፍ አድርጎ ኢንፎርሜሽን ይዝና አንተም ትጠላለህ ብሎ ያስባል። ደን አንተ ያንተ ወገን እያሞገሰ አንተ የምትጠላውን ያጥላላልህ። ስንቴ ነው እኔ ሊገሉህ አስበዋል። በኦሮሞ ውስጥ ራሱ ሴኩሪቲ ጨመረለት። ይሄ ልጅ ወለጋዎች ሊገሉት ነው። Really? Oh yeah. So many times. ገና ብዙማ ትሰማለህ እኮ we don't want to waste on this kind of stuff. Yeah. My point is this። እኔ እንደው መጽሐፍ እንትን አልፈልግም። by the way መጽሐፉ አውጥቼው ነው በጣም ለመናገርም ስለሚደብር አንዳንዱ ሰውም ላያምን ይችላል ብዬ ነው ያስወጣሁት። አሁንም እኮ እየከበደኝ ነው። እኔ ራሴ አንዳንዱ ሎጂኩን ለማዳመጥ እንድትረዳኝ ደጋግሜ የምጠይቅ ምስጢር እንድትዘረግፍ ሳይሆን እንድታጠናክርልኝ because I couldn't process it። እንዲህ ሰው ሀገር የሚመራ ሰው እንደ ሞገስ honestly ከሌን የሚባል ህዝብ ላጠፋ ነው ኮሌክቲቭሊ ስል ፕሮሰስ ለማድረግ ለመቀበል እንዳልከው ሜጀርድ በሆነ መልኩ ሊናገር ይችላል። የሰሜንን ኃይል እንትና ቡድን ወይ ፓርቲ እንዳይመጣን ስልጣን እንዳይነጥቀኝ ሊል ይችላል። ግን ህዝብን እንደ ህዝብ ወይ ወለጋን ላጠፋ ነው ወይም ደግሞ አጠቃላይ በብሔር አማራ ላጠፋ ነው ይላል ሀገር የሚመራ ሰው የሚለውን በራሽናሊቲም በኢራሽናሊቲም አስቤ ስላልገባኝ ነው ጀዋር።
ቃሉ ምን ቃል እንደተጠቀመ ታየ ነው የሚያውቀው። but the fact that ኦሮሞን ሲያገኝ አማራን ለማዳከም አማራን ለመደቆስ የአማራን ትሬት ኒውትራላይዝ ለማድረግ እንደሆነ ሁሌም ይናገራል። አማራን ሲያገኝ ከኦሮሞ ብሔርተኞች ከኦሮሞዎች የሚመጣውን ነገር ለማጥፋት ለማዳከም ትናንት እኮ ዘው ያለው ናምንና ገዱን እንትናን አንዳርጋቸውን ጠይቃቸው አንድ ጊዜ ቲንክ 2019 መሰለኝ ቤቴ ያው አሜሪካ ምን ተዋወቅ ነበረ እና ቤቴ ጋብዣቸው ተወያየን። ያን እንግዲህ የጦርነት እንትሩም እንትን እያለ ነው እንቀራረም ነገር ይሄን ሰማ። አንተ ራስን ትጥላለህ ለእነኚህ ሰዎች ካንተ የበለጠ ጠላት የለም፣ ካንተ የበለጠ ጠላት አይሆንም፣ ያጠፋዋል። በተለይ ምግብህን ደግሞ ምግብ አብረህ ትበላለህ እንዴ? ተጠንቅቅ ምግብህን። እነሱ ናቸው መቼ የሆነው? ከለውጡ በፊት ነው ወይስ ከዛ በኋላ ነው? 2019 2019 አሜሪካ ሄደ ማለት ነው። የተመለስክ ጊዜ አሜሪካ ሄጄ መሰለኝ 2019 I don't remember the months። እሺ እነሱ የበለጠ ሊያስታውሱ ይችላሉ። እነሱን ደግሞ አግኝታቸው እሱማ ዋና ጠንቅ እሱ ነው ደፋዋለሁ ነው ያላቸው። ጠይቃቸው። ባይ ዘ ወይ በአማራና ኦሮሞ መካከል ብቻ አይደለም፣ በኦሮሞ መካከል በግለሰቦች መካከል I can tell you so many stories በግለሰቦች መካከል ከሌንዲያለ በማለት ባይ ዘ ወይ it worked እኮ ለምሳሌ አሁን ትላንት ይሄን ነገር መጻፍ ወሰንኩት። አንዱ ታየን ለማስዋሸት ታየ ዋሸ ለማለት ለዲስክሬዲት ለማድረግ የሚሄዱበት። ሁለተኛ ባይ ዘ ወይ በብልጽግና ሊቃን መካከል እኮ እነሱ በተለይ እሱን ወደሱ የሚወዱት የሚያምኑበት ሰዎች እንደ ጥሩና እንደ ስማርት ታክቲክ እኮ ነው የሚያዩት። ይሄንን they admire him እኮ ለዚህ you know even ይሄ ለምሳሌ ስለ ሰሜን እዝ አለ የተባለው ታየ ተናገረው ብዙ ሰው ነው የሰማሁት። እሱ is that the fact ማለት እኔ ነኝ የመጣሁት ወነሱ ናቸው እሱን ፋክት እንተዋዋለን ለወደፊት። ለምንድን ነው እሱ እንደዛ ያለው? አንደኛ ብሪሊየንት ነኝ ወጥመድ ውስጥ ከተትኳቸው ለማለት ነው። he want to impress ካድሬዎቹ። ሌላውን ታየ ባለው የተናገረው ብዙ ሰው አቴንሽን ያላረገበት ስለ ኮረፕሽን አታብዙት እንጂ ብሉ ብሏል አይደል ያለው ታየ። አዎ ስለዛውም ሰው በተሰበሰበበት ቦታ ነው ያለው። ብዙ ሰዎች ሰው በተሰበሰበበት እኔ ያየሁትን ልንገር። አገር ቤት ስላሉ መናገር አልፈልግም። አዛውንቶች ጋር ሄድኩ፣ ተወሰኑ ሰዎች ጋር ብዙ ሰዎች ተሰብስበዋል። ቁጭ ብለን እያዳመጥን 3-5 ዓመት ወረዳ ከተማ አስተዳድሮ አንድ ሰው ቤት ካልሰራ መኪና ከሌለው ምኑ ሰራውት ይላል። ተመሳሳይ ሱፍ 2-3 ቀን ለብሶ ከመጣ ምኑ ሰራውት ይላል። ከዛ በኋላ ወር ሾክድ ምን ማለት ነው ይሄ? this license for corruption ነው። እናንተ ትግል ምንድነው? ሰው ራሱ ሳይለወጥ እንዴት ሀገር ይለውጣል? ይሄ ነገር ነው ዶክመንት ነው። አሁን በዳይናማት የቤተሰብ ብልጽግና የሚባል ነገር አለ። ኢትዮጵያ ውስጥ ኮረፕሽን ነበረ? አዎ ነበረ ድሮ። ኦፊሻሊ ሳንክሽን እንዲሆነ ይሄ ደግሞ ዝም ብሎ ከሜዳ የመጣ ነገር አይደለም። የአብይ ቶት ፕሮሰስ ብልጽግና ከራስ ይጀምራል የሚለው ኮንሰፕት ራስን ሀብታም አድርገህ ራስህ ስልጣን ይዘህ ከዛ በኋላ ነው ሀገር የምትረዳው የሚለው ነገር ከዛ የሚመነጭ አመለካከት ነው። እነዚህ ነገሮች አሁን ይሄን እንኳን እኮ የሚከራከሩ ሰዎች ስላሉ ነው ሞገስ። ይሄን ራሱ እንዴ እንደዚህ ማይልም ነው 100 ሺዎች በተሰበሰቡበት እኮ ነው እንዲህ አይነት ነገር ሲናገር የሚለው።
ነው እኔም ራሱ ከከብዶኝ ነው የተወሰነ ነገሮችን ደጋግሜ የጠየቅኩት። ባይዘው ግን ከሙስና ጋር ተያይዞ አቶ ታዬ ደንዳን የዛሬ አንድ ዓመት ተኩል በፊት ከመታሰሩ በፊት ጠይቄው ያልተላለፈ ቃለ ምልልስ አለ አንድ አጭር። ከዛ ላይ ባለፈው እንደውም አንድ አጭር ክሊፕ የአንድ ደቂቃ ያስተላለፍኩት ጠቅላይ ሚኒስትሩ እዚህ ሁሉ ክራይሲስ ውስጥ በተለይ ሙስና ውስጥ አለ ወይ ብለህ ታምናለህ ወይ ብዬ ጠይቄው ድሮ እሱ እንደሌለበት ነበር የማምነው። አሁን ግን ዋናው ራሱ አስመጪና አከፋፋይ በጅምላ እና በችርቻሮ የሚያከፋፍለው ሙስና ጠቅላይ ሚኒስትሩ ራሱ ነው ብሎ ነግሮኛል። ኦልሞስት ከ16 ወራት በፊት አብሶሉትሊ። ይሄ እኮ ደግሞ እኮ ደፍሮ ግለሰብ ሌቦች ሊኖሩ ይችላሉ። በተቋም ደረጃ የለም ሙስና ማዝበለው ዘረፋ ከጠቅላይ ሚኒስትሩ ነው የሚመነጨው፣ ከሀሳቡ ነው የሚመነጨው። we were there እኮ by the way back there እኮ we never took him serious። አንዱ ምናልባት ኢትዮጵያ ሊቃን ሊተቹ የሚገባቸው የሚናገረው ነገር በጣም አውትላንዲሽ ከመሆኑ የተነሳ ቀልዱን ነው ሲሪየስ አይደለም ስንል ነበር። እሱ ነው አሁን ረታች ወርዶ እስራኤል እና ታዬ ዋና አከፋፋዩ አብይ ነው ላለው there's no question about it። እንዴ አሁን እኮ እያንዳንዱ ሪጂናል ፕሬዝዳንቶች ወይም የዞናል ፕሬዝዳንቶች ቤዚካሊ የሙስና ተወካዮች ናቸው። ለምሳሌ ትልልቆች ካምፓኒዎች አሁን ኢትዮጵያ ውስጥ ድሮ ህወሓትን የምንተቸው በኤፈርት ነበር አለ። ኤፈርት እኮ በኦቪድ ተተክቷል። አሁን ኦቪድ ያላንድ ጨረታ ያላንድ ዶክመንቴሽን ማአት ፕሮጀክቶችን የሪል ስቴት ማለት ነው። ይሄ የሪል ስቴት ካምፓኒ ሪል ስቴት ብቻ ውስጥ አይደለም፣ ብዙ ነገሮች ተሳትፈዋል ነው። ኦኬ ማዳበሪያ ኢምፖርትና ኤክስፖርት፣ ተቋማዊ ኮረፕሽን፣ አብይ የማያውቀው ኮረፕሽን ኢትዮጵያ ውስጥ የለም ካለ እነዚህ ለምሳሌ ለፐብሊክ ለኦዲት በግልጽ ያርጋቸው። ኦቪድ ማን ነው ኦውን የሚያደርገው? ማን የዛሬ 7 ዓመት ያልነበረ ፕራክቲካሊ ምንም እንደሌለ ካምፓኒ ኦል ኦፍ ሰደን ሜጋ ፕሮጀክቶችን የሚሰራው እሱ ያለ ጨረታ ብዙዎቹን መደርደር ይቻላል። እና ያ ብቻ አይደለም እንግዲህ ከሜጋ ኮረፕሽን ውስጥ ማይክሮ ድረስ ደግሞ እስከ ቀበሌ ድረስ አልሰራህም እኮ። ድሮ እኮ ጉቦ ነበር አይደለም? ስለዚህ መጽሐፍ ላይ ጉቦ ምናምን የሚል ነገር ነበር። ራውንድ አፖን እንደ በህፍረት የታፈረን ታቡ ነገር ነበር አይደለም? እንደ ጉቦ ሙስና ስሙም ጉቦ ነበር። አሁን ስሙም ተቀይሯል። አሁን እኮ አልሰራህም ወይ እኮ ነው። ድሮ እጅ መንሻ ነበር የሚባለው ድሮ። አሁን እኮ ይሄንን በፈጸምልህ አንተ የምታገኘው ትርፍ ይሄን ነው። ስለዚህ ለእኔ 40% 30% ስጠኝ መስጠት አለብህ እኮ ነው። እምቢ ካልክ አያዋጣኝም ይላል። አያዋጣኝም ብሎ አታገኝም ላይሰንስ። የኢትዮጵያ ነጋዴ እኮ እያለበት ያለውን ዘረፋ ስማ፣ የሐኪሞቹን ጥያቄ አንስተው እነዛ ነጋዴዎች አምጥቶ እንደዛ ሲሰድባቸው ሲዘልፋቸው እንዴት እንዳሳዘኑ ታውቃለህ? ሎክ ይሄ ኦፊሻሊ ፕሮጀክት ምናምን የጫካ ገበታ ለሀገር የሚለው ላይ ባንክ ይታያል። አንድም በፍላጎቱ ሰጥ አንድም ሰው የለም። ባንክ ይታያል። ገቢዎች ናቸው የሚደውሉልህ። ገቢዎች ይደውሉልህና ይወስኑብሃል። ምን ያህል ልክ ግብር እንደሚወስን ሰው ምን ያህል ዶኔት እንድታደርግ ይወስኑብሃል። ለፓርቲው፣ ለነዚህ የአብይ ብልጭልጭ ፕሮጀክቶች፣ ለጦርነት ይወሰንብሃል። ትከፍላለህ። ከዛ ምን ትባላለህ መሰለህ? አይዞህ በመሬት ትካካሳለህ ትባላለህ። በመሬት ትካካሳለህ። ከዛ መሬት ትሄዳለህ። መሬት ትሄድና እንዛ ይሄ መሬት ይሰጥሃል። ሲሸጥ 200 ሚሊዮን ያወጣል። ከዚህ ላይ ለፓርቲው 30 ግጭ ትባላለህ። ከዛ ለአስፈጻሚው በተለያዩ ደረጃ ቤዚካሊ 200 ሚሊዮን የሚያወጣ መሬት ከሰጠ 100 ሚሊዮን
ትከፍላለህ። this is something I know intimately ጓደኞቼ ማቃቸው ሰዎች የተበሉበት መኪና ኢምፖርት ለተወሰኑ ሰዎች ፍቃድ ይሰጣል። ፐርሚት ነው የሚባለው፣ ፐርሚት ይሰጣል። ልክ እነሱ ካስገቡ ይዘጋል። ሌላው ላይ እነዛው ሼር ነው የሚሰሩት ማለት ነው። እያንዳንዱ ነጋዴ ዛሬ ኢትዮጵያ ውስጥ ከመንግስት ባለስልጣናት ጋር ኦፊሻሊ እና ሰሚ ኦፊሻሊ ኢን ፓርትነርሺፕ ካልሰራ ቢዝነስ ውስጥ የለም፣ ይወጣል። ገራሚ ሀገር። ከዛ ይወርድልህና ደግሞ ትልልቆቹ ከሻኛ ቆርጠው ይበሉብሃል። ነጋዴ ስትባል ስትወርድ ደግሞ ታች የታገቢ ሰብሳቢ የሊቀመንበሩ የቀበሌው ይመጣና ፎቅ ላይ መስመር ያስቀምጥና ሊፈርስ ነው ይላል። ኮሪደር ልማት ገባ ብሎ በቃ እንትን ያደርግልሃል። አንተ የምትፈልገው ቦታ ላይ ለሱ ትቦጭቃለህ። ነጋዴው እኮ ቆርቁዞ ጥሎ ወጥቷል አብዛኛው። ይሄ ሰርቫይቭ ማድረግ ያለበት ብቻ ነው እንጂ ደህና ትንሽ የያዘው ሄዷል። ሌላ ደግሞ ሰሞኑን የሰማሁት ኢንፎርሜሽን ባንክረፕት ስለሆነ መንግስት በአሁኑ ወቅት ምን አድርገዋል? ከ1 ቢሊዮን በላይ ተንቀሳቃሽ ካፒታል ያላቸው በሙሉ አቆመውባቸዋል። በተለያየ ደረጃ ይሄንንማ ሌላ ጊዜ ፕሮግራም እንያዝና ከነ ኤቪደንስ ወሳይሻለሁ። ምን ያደርጋሉ መሰለህ? ብር ቤት ውስጥ አሁን እንዳውም ጆክ አለ። ኢትዮጵያ ውስጥ ያለ ሀብት 500 ሚሊዮን ከደረሰ ቶሎ መውጣት አለበት ከዛ ብር። ከዛ በኋላ የሚበላህ ይበዛል። ልክ ብር ሰፋ ሲያደርግ አቃቢ ህግ ማገጃ ያመጣብሃል፣ ወረዳ ማገጃ ያመጣብሃል። ማገጃው ሲታገድ ሄደህ ትከፍላለህ፣ ይፈታልሃል። ከፍሏል ይላል። ሌላው ደግሞ ከላይ ያግድብሃል። የኢትዮጵያ ነጋዴ እኮ ያለበትን ኑሮ ነው የሐኪሞቹን እና የመምህራኑ እኮ የምንጮኸው በልተው ማድረስ ስላልቻሉ ኢን ተርምስ ኦፍ ፌርነስ፣ ስለ ጃስቲስ፣ ስለ ፍትህ ምን ነገር ከሆነ የኢትዮጵያ ነጋዴ ባለፈው 7 ዓመት ያለበትን ገሃነም አንድ ቀን ያዝልኝ ፕሮግራም እና እንጋብዛቸዋለን። ድምጻቸውን ቀይረን መረጃ የመጣ ማአት መረጃ አለና ኢትዮጵያ እኮ አሁን ኢትስ ማፊያ ስቴት እኮ ነው የፈጠረው አብይ። ማፊያ አይን ያወጣ የዘረፋ ስቴት ነው የፈጠረው። በዚህ ላይ እንደ ስቴት ደግሞ ቂም የሚይዝ ወደፊት እንመጣበታለን። ስቴት ቂም አይዝም፣ አሞርፎሳይዝ አድርገውት ስቴት እንደ ግለሰብ ቂም የሚይዝበትና የሚበቀልበት ስቴት ነው የተፈጠረው። ደግሞ ስቴት because the state has been personalized እኮ ስቴቱ የአምባገነን እኮ የኖርበት ነው አይደለም እንዴ? ዲሞክራሲ ሆነ እና ድሮ ከገደለ ስቴቱ ነው የሚገልህ፣ ከዘረፈ ስቴቱ ነው የሚዘርፍህ፣ ይወርስሃል አይደለም? the state has never been really fair to Ethiopian citizens። ስቴቱ ግን የግለሰቦች መዝረፊያ፣ የግለሰቦች ቂም መወጫጫ፣ ፐርሰናላይዝድ ኢትዮጵያ እንደ ኢትዮጵያ የአብይ የግል ንብረት ሆነች። ከዛ ደግሞ እሱ ሰብ ኮንትራክት የሚያደርጋቸው አሉ። በክልል ደረጃ፣ በከተማ ደረጃ አዲስ አበባ ያዳነች ፕሮፐርቲ ነች። ኦሮሚያ ይሽመልስ፣ አማራ ላይ ያለው ማን ነው? እሱ ያ የሱ አሁን አይታል። አንድ ደቡብ ነው ማዕከላዊ ኢትዮጵያ ላይ የነበረ ፌደራል ፖሊስ የነበረው ሰው የሚናገረው አክቲቪስት እና ውድም የሚለው ማለት ነው። ትልቁ ችግራችን አክቲቪስት ነው እንገላገል የሚለው አስረን pay attention the way they are talking። እነኚህ የክልል ፕሬዝዳንቶች፣ የዞን ሰዎች they are not talking እንደ መንግስት ባለስልጣን፣ እንደ መንግስት ኃላፊ አይደለም የሚናገሩት። ክልሉ ከዚህ በፊት ብዬ አልነበረም ኢትዮጵያን ሱቅ በደረቴ ያረጋታል አልኩ። ኪዮስክ እኮ አይደለም ሱቅ በደረቴ ነው ያረጋታ ብዬ። አሁን ከታች ያሉት ደግሞ የሱ ተወካዮች ክልሎችን የሱቅ በደረቴዎች ሱቅ በደረቴ ነው ያረጓት፣ የራሱ ያችን ክልል ዞንን ሱቅ በደረቴ ሲናገሩ just pay attention the way they are talking about. They are talking as if that is their property, you know. የሚገርም ነው እንዳልከው። ሌላ ጊዜ በስፋት እንወያይበታለን ጊዜ ይዘን። እንደ ወደ መጨረሻ ያው ውይይቱ ስለሳበን ነው እኔም ወደዛ የተሳብኩት። ግን አንድ የመጨረሻ ጥያቄ ሳልጠይቅ አንጨርስም፣ መጨረሻ ክፍል እንዲሆነ
አብይ 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 ነው በሁሉም በኩልና ዋይ አብይ ምንድነው የኢትዮጵያ ችግር ሁሉ አብይ ነው እኮ ያስመሰላችሁትና ምንድነው አብይ 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 ብቻ የምትሉት? እንደዛ ስለሆነ ሁሉም ሄዶ አብይ ላይ ነውና ለምን ዋይ አብይ? ቱ ሪዝንስ። አንደኛ የሀገሪቷ መሪ እሱ ነው። ኦባማ ከዚህ በፊት ያለው ነገር አለ ዘ ባክ ስቶፕስ ዊዝ ሚ አይደል ያለው። አንድ ሀገር ውስጥ ለሚፈጠር ማንኛውም ችግር ዋና ኃላፊነት የመሪ ነው፣ የዋናው መሪ ነው። የኤግዚኪቲቭ የቺፍ ኤግዚኪቲቭ ኃላፊ ነው። በካምፓኒ ደረጃም ከሆነ አንተ ያለበት ዩኒቨርሲቲ ብዙ ሰዎች አሉ የሚያሳድሩ። አልቲሜትሊ ግን አልቲሜት ዲሲዥን የሚሰጠው ከተሳካ የሚወደሰው ከጠፋ የሚጠየቀው የዩኒቨርሲቲው ቻንስለር ወይ ፕሬዚደንት ነው። አንድ እሱ ነው። ሁለተኛ ቅድም እንዳልኩ አብይ ስቴቱን ፐርሰናላይዝ አደረገው፣ የግል አደረገው። ተመልከታውን አሁን ሰሞኑን የተደረጉ ስብሰባዎችን ያደረገበት ሁኔታ ከጎኑ አንድ ሰው አይታል ቁጭ ብሎ የሚናገር። ጤና ሚኒስትሯ ከጎኑ አልነበረችም። ትምህርት ሚኒስቴሩ ከጎኑ አልነበረም። ይህ ፐርሰናላይዝ ስቴት ማይክሮ ማኔጅ ነው የሚያደርገው። ችግሮች በሙሉ ስብስባቸው እሱ ጋር የሚሄዱት ኢንስቲትዩሽናል ብቻ ሳይሆን እሱ ከሚረዳው ፖለቲክስ አንጻር። ስለዚህ የኢትዮጵያን ችግር ስትናገር the biggest elephant in the room ታውኖ ሰው እያለ ያለው how ኦኬ ለምሳሌ